በጣም የደነገጥኩት የመጀመሪያ ገና መግቢያው ላይ ሳየው ታምኔሉን ሳየው ድምፁ ስሰማ አፈቅርሻለሁ ስል ወይኔ በቃች ልጅ ሊያሳብዷት ነው እንዴ ብዬ ነበር የጠበቅኩት። ነገር ግን ረጋ ያለ ወተት ቅቤ ይወጣል የሚሉት ተረት እውነት ነው። ረጋ ብዬ ሳየው ታሪኩ ሌላ ነው። እናንተ ምን ትላላችሁ? ይሄን ሰላም ቤተሰብ እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ በያላችሁበት። እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ናችሁ ሼር ላይክ እያደረጋችሁ አበረታቱን። ዛሬ በጣም በቃ ምን ልበላችሁ በጣም ግራ ግርም ድንቅ ያለኝ ነገር የሀይሚ አፍቃሪዎች በስተዋል ሰሞኑን ማለት ነው። ከዛ ስገባ ሀይሚ ያፈቅርሻለሁ በሀይሚ አትምጡብኝ እንዲህ በቃ እንዲህ ግራ ገባኝ። ከዛ ቆይ እስቲ ሜዲያ አትንቀሽቀሽ እስቲ ተረጋጊ ያልኩኝና ራሴን እሺ ጆን ብዬ ፍጥጥ ብዬ አየሁትኝ በስተመጨረሻ ፕራንክ። ከዛ ስጦታ ምናምን ስዘት ወይ አልኩኝ በቃ ለራሴም በቃ ራሴን ታዘብኩ። ስንቀሸቀሽ እንደተንቀሸቀሽኩኝ የሆነ ነገር በጸፈስ ትዝብት አይደል? በጣም ትዝብት ነው። እና ጆን እግዚአብሔር ይስጥ እንኳን ፕራንክ አደረግ። በዚህ አጋጣሚ ሀይሚ ባሏ መሆኑ መከታ መሆኑ እያረጋገጠች ነው በእያንዳንዱ ፕራንኮች። ጆን ሀይሚን ስላገዝካት እናመሰግናለን። ብሩኬ በሀይሚ መደራደር አይችልም። ኧረ ወይኔ ብሩኬ እንዲህ ያለ ፍቅር እንደው ቃላት የማይገልጽ ምን ነው ተንተከተክ ፍቅር እኮ በቃ ለየ አፍ አውጥተህ ምን አለበት አፈቅራታለሁ ብለህ ግርግር ብታረገች ህዝቡን አስጨነቀው እኮ በዝምታ። ለነገሩ እያሳሳሟችሁ አንዳንድ ሰዎች አሉ አይደል እንዴ? ጉድ እኮ ነው የእውነት። በጣም ደስ የሚለው ነገር ሀሰንም ለሀይሚ ጠበቃ ነው መለስበት ይሆናል በሱ። ሲቀጥል ደግሞ እዩሃ የአዲስ ወንድም በጣም ደስ የሚሉ ፋሚሊዎች ናቸው። እንግዲህ የረዱ ልደት ነበረ። ቀለበት ላይ ያደርግላት ከዚህ 3 ቀን በፊትም ከወንድሞቹ ጋር ሲነጋገር ነበረ። ዛሬ ልደቷ ነው፣ ነገ ቀለበት ላይ ያደርግላት ነው። እጅግ በጣም ደስ ብሎኛል። እንኳን ደስ አለ። ብርቱ ቤተሰብ ውስጥ የተፈጠረ ብርቱ ሰው ነህ። በጣም ደስ የሚል ፋሚሊ ናቸው። በጉጉት እንጠብቃለን የቀለበት ፕሮግራሙን ማለት ነው። የሆነት እኔ በጉጉት ነው የምጠብቀው። ራዱዬ እንግዲህ እንኳን ደስ አለሽ ከወዲሁ ማለት ነው። በቃ እንትኑ ሳይደርስ እንኳን ደስ አለሽ። ለድምጽ የቅራት በጣም ይቀተሰዋል እንግዲህ እንዳራብሽ ብዬ ነው እና እንኳን ደስ አለሽ ብያለው። ቡሩኬ እንግዲህ መከታችን አማሻችን የሀይሚ ባል የወደፊቱ ለሀይሚ ህልም ብሎ ነው ፍቅሩን ያፈነ ባይዘወይ እንዳትጨናነቅ ብሎ አይ ጭንቅላት እኛም ጠርጥረናል። ለማንኛውም ይመቻችሁ።